ሰላም ሰላም ውድ የአትራፊ እቁብ ቤተሰቦች እንዴት ናችሁ? ፍሪታ ነኝ። ዛሬም እንደተለመደው ከእንግዳ ጋር ቆንጆ ቆይታ ይኖረናል። እስከ መጨረሻው ድረስ ተከታተሉ። ሰላም እንዴት ነህ? እግዚአብሔር ይመስገን። እሺ ሙሉ ስምህንና የተሰማራክበትን የስራ ዘርፍ ለተመልካቾች ብታስታውቅልን። ስሜ ይዲዲያ ከበደ እባላለሁ። የተሰማራሁበት የስራ ዘርፍ በትራንስፖርት እና በችርቻሮ ሸቀጣሸቀጥ ነው። እቁብ ለመጀመር ምን አነሳሳክ? እቁብ ያው ለመጣል የተነሳሳው አንደኛ የምሰራውን ስራ ለማሳደግ ነው። ሁለተኛ ደግሞ ያለው ያው ከባህል የመጣ የማህበራዊ ግንኙነት ስላለው እሱ ላይ በደንብ ሞር ለመሳተፍ ነው። አትራፊ እቁብን እንዴት ምርጫ ልታደርግ ቻልክ? አትራፊ እቁብን የመረጥኩት ባለው የጊዜ እንትን ነው። የስራ ቅልጥፍና ውስጥ ቶሎ ለመግባት በምሰራበት ስራ እንትን ላይ ንግድ ላይ ቶሎ ገንዘብ ማግኘት ስለነበረብኝ እነሱ ደግሞ የሚሰጡት ጊዜ አጭር ስለነበረና ቶሎ ፕሮሰስ አድርጌ ወደ ስራ ለመግባት በዛ ምክንያት አትራፊን መርጫለሁ። እቁብ ከመጀመሪያ በፊት ስለ እቁብ ያለህ አመለካከት ምን ነበረ? በፊት በነበረው በባህላዊ በጣም ብዙ የማይመቹ ነገሮች ስለነበሩ አሁን ግን ዲጂታል ሆኖ ከመጣ በኋላ ሞር ቅልጥፍና ስላለው ብዙ ነገሮች ቀለል ያሉ ስለሆነ እና ተአማኒነትም ስላለው ወደዚህኛው እንድገባ አድርጎኛል። እቁብ ለአንተ እንደ አንድ ኢኮኖሚ ምንጭ ነው ወይስ እንደ ማህበራዊ ትስስር? እንዴት ታየዋለህ? እንደ ሁለቱም እመለከተዋለሁ። ሞር ግን ከማህበራዊ እንትኑ ኢኮኖሚካል እንትኑን ለማሳደግ ሞር እሱ። እሺ እቁብ ከባንክ ቁጠባ የሚለየው ምንድን ነው ብለህ ታስባለህ? የባንክ ቁጠባ ያው ወለድን ነው ልታስብ የምትችይው ትርፍ ነገር ሊኖርሽ የሚችለው። እቁብ ግን ቀድመሽ ገንዘቡን አግኝተሽ ሞር ወደ ስራ ለመግባት እና ቶሎ የስኬት እንትን ላይ ለመግባት ወይም የስራ እድገትን ለማሳደግ እቁብ ይበልጣል ብዬ አስባለሁ፣ ወይም ይለያል ብዬ አስባለሁ። በእቁብ ሂደት ውስጥ አጋጥሞት የሚያውቅ ገጠመኝ አለ? ለየት ያለ ገጠመኝ? ቅድም እንዳልኩሽ በፊት በነበረው በባህላዊ የእቁብ እንትን ብዙ መሰናክሎች አሉ። እቁብተኛ ሆኖ ማይጥል አለ። እቁብ ሰብሳቢ ሆኖ በፈለግሽ ሰዓትና ባስፈለገሽ ጊዜ ሳይሰጡሽ በጊዜ ባለመመቻቸቶች በብዙ ምክንያቶች በጊዜው ስለማይደርስልሽ እንደነዚህ አይነት ገጠመኞች አሉ። አሁን ላይ እቁቦች በዲጂታል መልኩ በቴክኖሎጂ እየተደገፉ ነው እና ስለዚህ ምን አይነት አስተያየት አለ? ቅድም እንዳልኩሽ ወደዚህኛው ወደ እቁብ ወደሚለው ነገር እንድመጣ ያደረገኝ ዲጂታል መሆኑ። እሱ ምንድነው ካልሽኝ አንደኛ የጊዜ እንትን ቶሎ ቀልጣፋ ሆኖ ፕሮሰስ ጨርሶ ለመግባት፣ ሁለተኛ ደግሞ ተአማኒነት። ከሁሉም በላይ ያው እምነት ይፈልጋል። ተአማኒነቱ ስላለ ዲጂታል መሆኑ በጣም እንትን ነው። እሺ እቁብን ቀድሞ መውሰድ ይሻላል ወይስ መጨረሻ ላይ መውሰድ? የትኛው ይበልጥ ጠቃሚ ነው ብለህ ታስባለህ? ሁለቱም የራሱ ጥቅም አለው። ለሚሰራ ሰው ያው እንቅስቃሴ ቶሎ ወደ ስራ ላይ ለሚንቀሳቀስ ሰው ቶሎ መውሰዱን ይጠቅማል። ግን ደግሞ ትርፍ ገንዘብ ኖሮት ለሚያስቀምጥ ሰው ደግሞ መጨረሻ ላይ ቢወስድ ዋጋ አለው። አሁን ባለው ከሀገራችን ጋራ ካለው እንትን ግን ቶሎ ወስዶ መጠቀሙ ቶሎ መውሰዱ ቫሉ ያለው ብዬ አስባለሁ። በእቁብ ገንዘብ ትልቅ ለውጥ ያመጣ ሰው ታውቃለህ? ለምሳሌ ቤት የገዛ ቢዝነስ የጀመረ ምናምን። አንድ ግለሰብ ነኝ የራሱ እቁብ ወስጄ ቶሎ ወደ ስራ ስለገባው ራሴ ይጠራሉ። ለወጣቶች እቁብን እንደ ኢንቨስትመንት መጀመሪያ እንዳይት ምን ትመክራቸዋለህ? እንዳልኩሽ እቁብ ምንድነው አንደኛ ከብድር የተሻለ ነው። የራስ ገንዘብ ነው ተብሎ የአእምሮ ላይ የሚኖረው እንትን ስላለ በራስ ገንዘብ የሚሰራ ነገር ስለሆነና ቅድሚያ ደግሞ ተቀብሎ እንዳሁን ባለው አሰራር ቶሎ ወስዶ እየተሰራ የሚከፈል ነገር ስለሆነ ያሳድጋል የሚል እምነት አለ። በደንብ ተጠቀሙበት እመክራለሁ። ለእቁብ ሰብሳቢዎች የምትመክራቸው ትልቅ ምክር አለ? ለእቁብ ሰብሳቢዎች የሚሰጠው ምክር የለኝም፣ ግን ያው አሁን ባለው እንትን እቁብ ሰብሳቢ ያው ዲጂታል እንትኑ ስለሆነ በቃላቸው ያው እየቀረ ስለሆነ አሁን ብዙ ምክር ለነሱ ያስፈልጋል የሚል እንትን ቴክኖሎጂው ራሱ ይቀይራቸዋል። እሺ ጥያቄዎቻችንን ወደ ማገባደዱ እየሄድን ነው። በመጨረሻም ስለ እቁብ ሴቶች ያላነሳናቸው እና ሰዎች እንዲያውቃቸው ብለህ የምታስባቸው ነገሮች አሉ? ሰዎች እንዳይፈሩ ነው። አብዛኛው የኛ ማህበረሰብ ንግዱ ላይ ያለ ሰው ካልሆነ በስተቀር
ብድርና እነዚህ የዕቁብ ተቋማትን ስፔሻሊ አሁን ላይ ያሉትን ፍራቻ አለበት እና ያንን ፍራቻ ትቶ መጥቶ መረጃም ሰብስቦ ቢሆን ያሉትን ቅርብ ያሉትን ሰዎች ጠይቆ ወደ እነዚህ መንገድ ቢመጣና ራሱን በስራም በኢኮኖሚካል ቢያሳድግ ይመጣል። ጥያቄዎቻችንን ጨርሰናል። ስለነበረን ጊዜ በጣም ከልብ አመሰግናለሁ። መልካም ጊዜ። እሺ፣ እግዚአብሔር ያክብርልኝ። እሺ ተመልካቾቻችን ከዕቁብተኛችን ጋር የነበረን ቆይታ ይህን ይመስል ነበረ። እስከ መጨረሻ እንድትከታተላችን ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ።